ተማሪ ነሽ? ትምህርት፣ የቤት ስራ፣ ፈተና እና ብዙ ስራ መካከል ለራስሽ እንክብካቤ ጊዜ እንደሌለሽ ይሰማሻል? እውነቱ ግን ራስን መንከባከብ ማለት ውድ የውበት ምርቶችን መግዛት ወይም ለሰዓታት በመስታወት ፊት መቆም አይደለም። በየቀኑ ጥቂት ደቂቃዎችን ብቻ በመመደብ ንጹህ፣ የተደራጀ፣ ትኩስና በራስ መተማመንሽን የምትገነቢበት ጊዜ ማግኘት ትችያለሽ። ዛሬ ከጠዋት እስከ ማታ ልትከተዩ የምትችይውን ቀላል የስቱደንት ግሎ አፕ እና ሰልፍ ኬር ሩቲን እንመለከታለን። ሰላም ውድ የቻናሌ ቤተሰቦች፣ እንኳን ወደዚህኛው ቪዲዮ በሰላም መጣችሁ። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። አብራችሁኝ ቆዩ። አንደኛ፣ ጠዋትሽን በንጽህና ጀምሪ። የተማሪ ግሎ አፕ የመጀመሪያው ሚስጥር ጠዋትሽን በስነ ስርዓት መጀመር ነው። ከአልጋሽ ከተነሳሽ በኋላ መጀመሪያ አልጋሽን አስተካኪ። ይህ ትንሽ ነገር ቢመስልም ቀንሽን በስርዓት ለመጀመር ይረዳሻል። ከዚህም በኋላ ፊትሽን በንጹህ ውሃ ወይም ለቆዳሽ ተስማሚ በሆነ ለስላሳ ክሊንዘር ወይም ሳሙና አጽጂ። ጥርስሽንም በፍሉስ እና በቱዝ ፔስት ቢያንስ ለ2 ደቂቃ ቦርሺ። እነዚህን ቀላል ልማዶች ከማንኛውም ውድ የውበት ምርት በፊት የሚመጡ መሰረታዊ የግል ንጽህና ልማዶች ናቸው። ሁለተኛ፣ የሰውነት ንጽህና። በተለይ ተማሪዎች ቀኑን ሙሉ እየተንቀሳቀሱ ስለሚውሉ የሰውነት ንጽህና በጣም ወሳኝ ነው። ብብትሽን፣ እግርሽንና ላብ የሚበዛባቸውን ቦታዎች በውሃና በሳሙና በደንብ አጽጂ። ከታጠብሽ በኋላ ሰውነትሽን በንጹህ ፎጣ በደንብ አድርቂ። እንዲሁም ዲዮዶራንት የምትጠቀሚ ከሆነ በንጹህና በደረቅ ብብት ላይ ተጠቀሚ። ነገር ግን አንድ ነገር አስታውሺ፣ የግል አካላትን ለማጽዳት ጠንካራ ሽቶ ወይም ሳሙና ወይም የተለያዩ ኬሚካሎችን ወደ ውስጥ ማስገባት አይጠበቅብሽም። ለስላሳ ሳሙና ወይም ለብ ያለ ውሃ ብቻ በቂ ነው። ሶስተኛ፣ ንጹህ ልብስ። ንጽህና ሰውነትን ብቻ አይመለከትም። የምትለብሺው ልብስ ንጹህ መሆን አለበት። በየቀኑ ንጹህ የውስጥ ልብስና ካልሲሽን ቀይሪ። ልብስሽ ከተበከለ ወይም ላብ ከነካብሽ እንደገና ሳታጥቢ አትልበሺው እና ያለሽን ልብስ በጥሩ ሁኔታ ማጣመር እንጂ ብዙ ልብስ መኖር ብቻ ውበት አይደለም። ንጹህ፣ የተስተካከለና ለትምህርት የሚስማማ ልብስ በቂ ነው። አራተኛ፣ የፀጉር እንክብካቤ። ፀጉርሽ ንጹህና የተደራጀ መሆኑ በአጠቃላይ መልክሽ ላይ ትልቅ ልዩነት ያመጣል። ነገር ግን ፀጉርሽን በየቀኑ ብዙ ሻምፖ ማድረግ ወይም ብዙ ምርቶችን መጠቀም አያስፈልግም። የፀጉርሽ አይነት ተመልክተሽ የሚመችሽን የማጠቢያ ልምድ ተከተይ። ከሌሎች ጋር ማበጠሪያ ፎጣ ወይም የፀጉር መሳሪያዎችን አትጋሪ እና ለትምህርት ቤት ቀላል፣ ንጹህና የተደራጀ የፀጉር ስታይል መምረጥ በቂ ነው። አምስተኛ፣ የቆዳ እንክብካቤ። ተማሪ ስለሆንሽ በጣም የተወሳሰበ ስኪን ኬር ሩቲን አያስፈልግሽም። ጠዋት ፊትሽን አጽጂ። ከዚያ ቆዳሽ ከደረቀ ሞይስቸራይዘር ተጠቀሚ። በቀን ከቤት የምትወጪ ከሆነ ሰንስክሪን ብቻ መጠቀም። ማታ ደግሞ ፊትሽን አጽድተሽ ተኚ እና በጣም አስፈላጊው ነገር ብጉር ሲወጣብሽ በእጅሽ አትነካኪው። እንዲሁም ሎሚ፣ ቤኪንግ ሶዳ ወይም ሌሎች ጠንካራ የቤት ውስጥ ነገሮችን ፊት ላይ በመቀባት ቆዳሽን ለማብራት አትሞክሪ። ቆዳሽ ሊያበሳጩት እና ሊያስቆጡት ይችላሉ። ስድስተኛ፣ ውሃ፣ ምግብና እንቅስቃሴ። ግሎ አፕ ከውጪ ብቻ አይጀምርም፣ ከውስጥም ይጀምራል። በቀን በቂ ውሃ ጠጪ። የሚያስፈልግሽ መጠን እንደ እድሜሽ፣ እንቅስቃሴና እንደ አየር ሁኔታው ሊለያይ ይችላል። እንዲሁም ፍራፍሬ፣ አትክልት፣ ፕሮቲንና ሌሎች የተመጣጠኑ ምግቦችን ለመመገብ ሞክሪ። በየቀኑ ትንሽ መራመድ ወይም ሌላ የምትወጂውን እንቅስቃሴ ማድረግም ጥሩ ልምድ ነው። ሰባተኛ፣ ቦርሳሽን አትርሺ። አሁን ስለ ቦርሳሽ እንነጋገር። ቦርሳ ብዙ ጊዜ የምንዘነጋው ነገር ነው። በየሳምንቱ ቦርሳሽን ባዶ አድርጊ። የማያስፈልጉ ወረቀቶችን፣ የምግብ ቆሻሻዎችን እና የቆዩ እቃዎችን አስወግጂ። የውሃ ቦታ፣ የሶፍት እና የእጅ ሳኒታይዘር ካለሽ እና አስፈላጊ የትምህርት መረጃዎችን በስርዓት ያዢ። የተደራጀ ቦርሳ ጠዋት ላይ ጊዜሽንም
ያድንልሻል። 8ኛ የማታ ሰልፍ ኬር ሩቲን። ከትምህርት ቤት ስትመለሺ ቀኑን ሙሉ የለበሽውን ልብስ ቀይሪ። በጣም ካላበሽ ወይም ከተበከልሽ ሻወር ውሰጂ። ፊትሽን አጽጂ። ከዚያም ጥርስሽን እንደገና ቦርሺ። ከመተኛትሽ በፊት የነገን ልብስና የትምህርት ዕቃሽን አዘጋጂ። ይህን ስታደርጊ ጠዋት በመሮጥ ከመዘጋጀት ትድኛለሽ። 9ኛ እንቅልፍሽን በደንብ ተኚ። አንድ ተማሪ ሊያደርገው የሚችለው ትልቁ የሰልፍ ኬር አንዱ በቂ እንቅልፍ ማግኘት ነው። ለመማር ለማተኮርና በቀጣይ ቀን ጉልበት እንዲኖርሽ በቂ እንቅልፍ ያስፈልግሻል። ስለዚህ ከመተኛትሽ በፊት ስልክሽን ለጥቂት ጊዜ ከጎንሽ አርቂ። በሰዓቱ መተኛትን ልማድ አድርጊ። ውበት የሚጀምረው ከእንቅልፍ ጋር ነው። 10ኛ የሳምንቱ ሪሴት ዴይ። በሳምንት አንድ ቀን ለራስሽ ሪሴት ዴይ አድርጊ። የአልጋ ልብስሽን ቀይሪ፣ ፎጣሽን እጠቢ፣ ጥፍርሽን አሳጥሪ፣ ቦርሳሽን አጽጂ፣ የጥናት ቦታሽን አደራጂ፣ ልብሶችሽን አዘጋጂ። ጸጉርሽንም እንደ ጸጉርሽ አይነት በተገቢው ሁኔታ ተንከባከቢ። ይህ ትንንሽ የሳምንት ልማድ በየሳምንቱ ሙሉ ንጹህና የተደራጀ እንድትሆኚ ይረዳሻል። እንግዲህ ውድ ተማሪዎች የራስ እንክብካቤ ማለት ፍጹም መሆን አይደለም። በየቀኑ ለራስሽ ትንሽ ጊዜ መስጠት፣ ንጽህናሽን መጠበቅ፣ ሰውነትሽን መንከባከብና ራስሽን ማክበር ነው። ውድ የውበት ምርቶች ሳይኖሩሽ ንጹህ፣ የተደራጀና በራስሽ የምትተማመኚ መሆን ትችያለሽ። ከዚህ ቪዲዮ አንድ ልማድ ብቻ መርጠሽ ከዛሬ ጀምሪ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ለሌላ ተማሪ እንዲደርስ ሼር አድርጉና ለተጨማሪ የሰልፍ ኬር ቢዩቲ እና የግሎ አፕ ምክሮች ሰብስክራይብ ማድረጉን አትርሱ። እስከሚቀጥለው ቪዲዮ እስክንገናኝ ራሳችሁን ተንከባከቡ፣ ንጹህ ሁኑ፣ በራሳችሁ ተማመኑ።